እያቀረበላት ያለ ይመስላል። ከቢሾፍቱ ደብረ ዘይት በ10 ኪሎ ሜትር ርቀት ላይ የማሰልጠኛ ካምፕ እንዳለውም ይነገራል። ሞጆ መፈንጫው ከሆነች ሰነበተች። መቂንና ዝዋይን ይመላለስባቸዋል። እነ መታራና ወለንጪቲ ማደሪያው መዋያው ከሆኑ ከራርመዋል። የኦሮሞ ነጻነት ሰራዊት ሸኔም በሉት ሌላም ስም ይሰጠው አሁን ላይ ከሩቅ ከወለጋ ማዶ ከጥቅጥቁ ጫካ ተደብቆ የሚገድል አንገት የሚቀነጥስና የሚዘርፍ ቡድን ብቻ አይደለም። እንደውም ከወለጋ አብዛኛው ኃይሉን ነቅሎ ማል ኢትዮጵያ ጎጆ ቀልሶ የአዲስ አበባ መግቢያ በሮች ላይ አድፍጦ ተቀምጧል። አልፎ አልፎ አዲስ አበባን እንደ ታቦት ይዞራታል። የኦሮሞ ነጻነት ሰራዊት ቀን እየጠበቀ የሚገኝ አንድ ጠዋት ላይ ከእንቅልፋችን ስንነቃ ሌላ ፈጽሞ ከማንጠብቀው ክስተት ጋር ብቅ ሊል የሚችል ቡድን እንደሚሆን ስድስተኛው የስሜት ዋሴ ሹክ ብሎኛል። በእርግጥም የኦሮሞ ነጻነት ሰራዊት የኦሮሚያ ብልጽግናን እየተጋፋ ትከሻ እየተለካካ በደባልነት አካባቢውን እየመራ ያለ ነው ቢባል የተጋነነ አይሆንም። አሁንማ እየለመድነው መጣን። የተፈለገውም እንድንለምደው ይመስላል። ነገ መሃል አዲስ አበባ ብናየው እንዳንገረም ከወዲሁ ለጆሮአችንና ለዓይናችን ቅርብ እንዲሆን ተፈልጓል። በእርግጥ በኦሮሚያ ክልል ስርዓት አልበኝነት ነግሷል። ማን ከማን እንደተሰለፈ ማንም እርግጠኛ መሆን አይችልም። በአንድ ስብሰባ ላይ መድረኩን የሚመሩት 3 ባለስልጣናትን ተሰብሳቢው ከናንተ መሃል ማን ሸኔ ማን ብልጽግና እንደሆነ ማወቅ አንችልም ብሎ የተናገረው የኦሮሚያ ክልልን ወቅታዊ እውነታ ቁልጭ አድርጎ የሚያሳይ ነው። የፌዴራሉ መንግስትንም ሆነ ኦሮሚያ ክልልን የሚመሩት የኦሮሚያ ብልጽግና ባለስልጣናት በአዲስ አበባ ፍቅር ወድቀው ሌላውን አካባቢ ከነመኖሩም ዘንግተውታል። እንኳን ትልቋን ኢትዮጵያ ይቅርና ኦሮሚያ ክልልን በወጉ መምራት ተስኗቸው ኑሮዬንም ቀብሬንም ፊንፊኔ ላይ ያድርገው በሚል ውሳኔ ተያይዘው ሸገር ከገቡ ሰንብተዋል። አዲስ አበባን ከወዲና ወዲያ ይዘው እንደ ብራና ወጥረዋታል። የኦሮሞ ነጻነት ሰራዊት በቅርብ ርቀት እየተንጎራደደ ነው። ለዛሬ እዚህ ደርሰናል። ነገ የሚሆነውን በእርግጥ ማን ያውቃል?